አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይሄ ቪዲዮ እንዲሁም ከዚህ በኋላ የሚሰሩት ተከታታይ ቪዲዮዎች ቁርአን ላይ ምንም አይነት እውቀት የሌለው ቁርአን ማንበብ ላይ ምንም አይነት እውቀት የሌለው እንዲሁም ደግሞ ቁርአንን ሚቀራ የነበረ ነገር ግን ቁርአን ማገጣጠም ላይ በጣም የሚከብድ የሆነ ሰው በአላህ ፍቃድ ቁርአንን ወደ ዋናውን ሙስሐፍ ከማንበብ በፊት ወደ ዋናው እንዲያዳርሰን የተዘጋጁ ቁርአኖች አሉ። እንደ ጅማሩ ማለት ነው። እንደ ኢብቲዳኢያ እንደ ጀማሪ ለሆነ ሰው የተዘጋጁ ቁርአኖች አሉ። ከነዛም ውስጥ ቃዒደቱ ኑራንያ የሚለውን እሷን ኪታብ ከጅማሩ ፊደላቶችን ከመለየት እያንዳንዱ ፊደል ደግሞ አወጣጡ እንዴት እንደሆነ ከዛ ጀመሩ እስከ አያያዙ ሲያያዙ እንዲሁም ቅርጻቸው መሃል ላይ ሲሆን መጀመሪያ ሲሆን ምን አይነት ፊደሉ ምን አይነት ቅርጽ ይይዛል እንዲሁም ምን አይነት ድምጽ ያወጣል ሲያያዙ እያንዳንዱ ነገር ተምረን በአላህ ፍቃድ ቢኢዝኒላህ ዋናውን ቁርአን ምንም ሳንንተባተብ ምንም ሳይከብደን መኻሪጁን እያንዳንዱ ነገር ያማረ በሆነ ሁኔታ እንድንቀራ ኢንሻአላህ ከዚህ ቪዲዮ እንዲሁም ቀጣይ ባሉ ቪዲዮዎች በማዘጋጃቸው ቪዲዮዎች በአላህ ፍቃድ እንማረባቸዋለን ኢንሻአላህ። አሁን ወደ ዋናው ኪታብ እንጀምር። ወደ ኪታቡ ከመግባታችን በፊት ለጠቅላላ እውቀት ይሆነን ዘንድ ፊደላት የሚባሉት ነገር የሚፈጠሩት አሁን ለምሳሌ በአማርኛችን ከሀ እስከ ፐ አለ። ወደ እንግሊዘኛም ከሄድን ደግሞ ከኤ እስከ ዜድ የሚባሉ ፊደላቶች አሉ። እነዚህ ፊደላቶች ናቸው እርስ በርሳቸው በመጣመር ቃላት የሚባል ነገር ይፈጥራሉ። ይሄ ቃል ደግሞ የሚባለው ነገር ትርጉም ያለው የሆነን ሴንስ የሚሰጥ የሆነን ትርጓሜ የሚሰጥ ነገር ነው። እና እነዚህ ፊደላቶች የሚፈጠሩት ከሳምባ የሚወጣ አየር የተለያዩ አካላቶቻችን እርስ በርሳቸው በሚገናኙበት ሰዓት ይሄ ፊደል የሚባለውን ነገር ይፈጥራሉ። አሁን እዚህ በምስሉ ላይ እንደምትመለከቱት የአረበኛ ፊደላቶች የሚወጡበት አምስት ወሳኝ የሆኑ ኤሪያዎች አሉ። አምስት ኤሪያ ማለት ቦታዎች አሉ። አምስት ወሳኝ የሆኑ ቦታዎች አሉ። እነዚህ ቦታዎች ናቸው እነዚህ ፊደላቶችን እንዲህ የሚፈጠሩት። አሁን ለምሳሌ ካየን ኸይሹም ወይንም በአማርኛችን የስርን ዋሻ የሚባል አለ። በሱ ቦታ ላይ ኑን ሚም ይፈጠራሉ። በአፍንጫችን ብቻ ሳይሆን ያ አፍንጫችን የሚወጣ አየር አለ። ያንን ከተገደበ እነዚህ ፊደላቶች አይፈጠሩም። ስለዚህ ግዴታ ከአፍንጫችን የሚወጣ አየር አለ። ሌላ ደግሞ ጆፍ የሚባል አለ። ጆፍ የምንለው ይሄ አፋችን ውስጥ ያለው ይሄ ባዶ ቦታ ጆፍ ማለት ባዶ ቦታ ነው። አፋችን ውስጥ ያለው ይሄም ፊደላቶችን እንዲፈጠሩ ዋና መሰረት ነው። ሌላ ሐልቅ አለ። ሐልቅ ብሎ ማለት ደግሞ ጉሮሮአችን ነው። ከጉሮሮአችን የሚፈጠሩ ፊደላቶችን እዚህ ጋር አስቀምጡልናል። ሌላው ሸፈታን ነው። ሸፈታን ደግሞ ከንፈሮች ሁለት ከላይና ከታች ያሉ ከንፈሮች እርስ በርሳቸው በሚገናኙበት ሰዓት የሚፈጠሩ ፊደላቶች አሉ። ሌላኛው ደግሞ ሊሳን ነው። ምላስም ደግሞ የራሱ የሆነ ፊደላቶችን ለመፈጠር የሚያደርገው አስተዋጽኦ አለ። እነዚህ ናቸው አምስት ቦታዎች። እነዚህ ናቸው አሁን ወደ ኪታቡ ስንገባ እነዚህን ቦታዎች አንዱ ከአንዱ ጋር እያገናኘን የአረበኛ ፊደላቶችን እንዲፈጠሩ እናደርጋለን ማለት ነው። ይህን ያክል ስለ ፊደላቶች መሰረታዊ እውቀትና ስለሚወጡበት ቦታ ትንሽዬ ካወቅን ወደ ዋናው ወደ ተነሳንበት ወደ ኪታቡ እንመለሳለን። እንግዲህ አሁን በኋላ ምንቀራቸውን እያንዳንዱን ፊደላቶችን ስናወጣ እያንዳንዱ ቦታ ስንል እኔ ስል እናንተ ፖዝ እያደረጋችሁ እያቆማችሁ ያንን ቦታ ላይ ከነገና ትቀሩታላችሁ። ቢስሚላሂር ረህማኒር ረሂም الدرس الأول حروف الهجاء المفردة ألف باء تاء ثاء جيم حاء خاء دال ذال راء زاي سين شين صاد ضاد طاء ظاء عين غين فاء قاف كاف لام
ሚም ኑን ዋው ሃ ሀምዛ ያ መርሃባ። አሁን ይሄ በተለምዶ የሚቀራበት ነው። ለየት ባለ ሁኔታ እያንዳንዱን ፊደላቶችን እየለየን አሁን አሊፍ ከጉሮሮ በታችኛው ከሚወጡት ፊደላት ውስጥ ነው። ከሷ ጋር ደግሞ በተመሳሳይ ሁኔታ ከጉሮሮ ከታችኛው የሚወጡ ፊደላቶች አሉ። ለምሳሌ ሃ እና ሀምዛ። አሁን እንዴት ነው ምንቀራው? እያስተዋልን ምንቀራው እንዴት ነው? የመጀመሪያ አቀራሩ እሱ መሰረታዊ ነው ከአሊፍ ኤቢሲዲ እያለን። ነገር ግን እንድንለየው አሁን ምን አይነት ነገር ይከሰታል? አንዳንድ ሰው ቁል ሁወላሁ አሐድ ከመስማቱ የተነሳ በቃሉ ይዟል። ነገር ግን የቱ ጋር ይገኝ ወይንም አሊፍ ትቁም አሊፍ ትተኛ ባ ምን አይነት ትሁን ቅርጿን አያውቅም። እና ይሄም በተለምዶ አሊፍ ባታታ ምናምን የሚለው ነገር ለምደነው ከሆነ ያን ነገር እንዲያስተካክልን ይሆን ዘንድ ለየት ያለ አቀራር ስልት ይዤ መጥቻለሁ። እሱን እስቲ እንሞክረው። አሁን ምንድነው የምናደርገው? አሊፍ ካልን በኋላ ከአሊፍ በምትወጣበት ቦታ ላይ ከሱ ጋር የሚወጡ ፊደላቶችን አያይዘን አንድ ላይ እንቀራለን። ባ ስንል ከከንፈር ቦታ ነው። ከዛ ምን እናደርጋለን? የከንፈር ፊደላቶችንም አንድ ላይ እንገልጻለን። ታ ስንል ታ የምትወጣው የምላሳችን ጫፈኛው ከላይኛው የጥርስ መብቂያ ጋር እንደ መለጠፍ ነገር ብላ የምትወጣ ናት። ስለዚህ እንደዛ በሷ ተመሳሳይ የሚወጡትን ፊደላቶችን በሙላ አንድ ላይ እንቀራቸዋለን ማለት ነው። መርሃባ እንከተል። አሊፍ ሃ ሀምዛ አሊፍ ሃ ሀምዛ። እነዚህ የጉሮሮ ከጉሮሮ የታችኛው ፊደል የሚፈጠሩ ናቸው። ወደ ሁለተኛው እንቀጥል። ባ ስንል ከንፈራችን ምንድነው የምናደርገው? ከንፈራችን ባ ስንል አጣብቀን በምናለያይበት ሰዓት የሚፈጠር ነው። ስለዚህ ይሄ ምንድነው? የከንፈር ፊደል ነው ይባላል። ባ የከንፈር ፊደል ነው። ስለዚህ ከከንፈር ፊደሎች ከባ ጋር በተመሳሳይ ከንፈር ላይ ሊፈጠሩ የሚችሉትን ፊደላቶችን አሁን ደግሞ እየጨረስን ነው የምንሄደው። ስለዚህ ከከንፈር ጋር ሌላ የሚፈጠር ማን አለ? ፋ በምንልበት ሰዓት የላይኛው የከንፈራችን የላይኛው ሁለት ጥርስ ከታችኛው ከንፈር በእርጥቡ ስንነካው አብዛኛው ጊዜ ደረቃማ ነገር ያልሆነ እርጥባማ ከንፈራችን የሚደርቀው ፓርት አለ። ወደ ውስጥ ደግሞ ትንሽ ጠጋ ስንል እርጥባማ ከንፈር ፓርት አለ። ያችን ሁለት ጥርሳችንን ከታችኛው ከንፈር እርጥባማ ቦታ ማነካካት ነው። ፋ ከዛ እንቀጥል። ሚም በምንልበት ሰዓት ከንፈራችንን አጣብቀን አላይተን ከእንደገና ስናገናኝ ሚም። ሌላው ቀጣይ ደግሞ ምንድነው? ዋው በምንልበት ሰዓት ከንፈራችንን ምንድነው መሰብሰብ ነው። ዋው ከሷ ጋር አቅራቢያ የሚወጡ ፊደላቶች ማን አሉ አለን? ባ ፋ ሚም ዋው። ስለዚህ አሁን እንመለስ። አሊፍ ሃ ሀምዛ ባ ፋ ሚም ዋው። እንድገም ውስጥ አሊፍ ሃ ሀምዛ ባ ፋ ሚም ዋው። አሁን ጨረስን። አሊፍን ጨረስን። ከአሊፍ ጋር የሚመጡ ፊደላቶችን ጨረስን። ባን ከባ ጋር ተመሳሳይ ቦታዎች የሚመጡትን ፊደላቶችን ጨረስን። ወደ ሶስተኛው ደግሞ ስንሄድ ታ እንዴት ነው የሚወጣው? ታ የከንፈራችን ጫፍ ከላይኛው የላይኛው ጥርስ መብቂያ በውስጥ በኩል መብቂያ አለች እና እሱ ጋር መለጠፍ ነው። ታ አንድ ፊደል
ይሄ የአንድ ትሪክ አንድ ብቻ ሳይሆን ለማንኛውም ፊደል የሚሰራ ነው። ለማንኛውም ፊደል አንድ ፊደል የቱ ጋር እንደሚወጣ ለመለየት ከተፈለገ ከፊት ለፊት ያቺ መውጣት የፈለግናትን ፊደል ለምሳሌ እዚህ ጋር ታ ከሆነች ታን ስኩን እናደርግና ከሱ በኋላ የሚመጣውን ደግሞ ከሱ በፊት የሆነ ሐምዛን ለምሳሌ ሐምዛን ፈትሐ፣ ሐምዛን ከስራ፣ ሐምዛን ዶማ እያደረግን መቅራት። ለምሳሌ አት 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 የቱ ጋር ነካ? የምላስ ጫፍና የላይኛው የውስጠኛው የከንፈር የላይኛው የጥርሳችን መብቂያ ቦታ ከሆነ ይሄ ትክክለኛ አወጣጥ ነው። ስለዚህ እንደዚህ ለዚህ ለታ አቅራቢያ እንደታ አይነት የሚወጡ ፊደላቶችን ካሉ አሁን እነሱንም ደግሞ እናነካካለን። ታ አለን፣ ከዛ ዳል 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 ታ ዳል ይቀራረባል። ራሱን ቦታ ባንነኮም ለታና ለዳል የሚቀራረብ ነው። ዳል ስንል የትኛው ነው? ይሄ ሸካራማ በላንቃችን የጥርሳችን መብቂያ ትንሽ ወደ ውስጥ ገባ ብሎ ሸካራማ ቦታ አለ። እዛ ቦታ ላይ ማነካከል ዳል ዳል ታ ዳል ታ በምንልበት ሰዓት ምላሳችን ዘርጋ ይላል። የላይኛው የጥርሳችን መብቂያ ቦታ ላይ ልጥፍ እንደማለት ነው። ታ ዳል ደግሞ ጫፉን የላንቃ የጥርሳችን አሁን ከመብቂያው ትንሽ ወደ ውስጥ ገባ ብሎ መንካት ነው ዳል። አሁንስ ሌላ ማን አለ? ራ ራ ራ ራ በምንልበት ሰዓት ይሄ ምላሳችን ጫፉ የዳል የሚነካ የዳል የወጣበትን ቦታ ይነካና ትንሽ እንደ መወፈር ነገር አለ። ራ ራ ትንሽ ወደ ላይ ሰብሰብ የማህለኛ የምላሳችን የማህለኛው ቦታ ላይ ወደ ላይ የሆነ የመሰብሰብ ነገር አለው። ራ ራ ራ ራ ከዛስ ጣ ጣ ጣና ታ ተመሳሳይ ነገር ናቸው። እስቲ ጣ ታ ጣ ታ ጣ ታ ጣ ታ አሁን ስንት ጠቀስን? ከታ ጋር ተመሳሳይ አቅራቢያ ቦታ የሚወጡ ታ ዳል ራ ጣ። ሌላስ ላም 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 ላምም ተመሳሳይ ነው። ላም ስንል ጫፏን የጥርሳችን የመብቂያ ቦታ ላይ የላይኛው ሁለቱ መብቂያ ቦታ ላይ ነው እየነካ ያለው ላም ላም። ሌላውስ ኑን ኑን ላም ኑን ኑን በምንልበት ሰዓት ትንሽ ለየት የሚያደርጉ ከንፈራችንም ደግሞ ሰብሰብ እናደርጋለን። ኑን 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 ስድስት ሞላ ማለት ከታ ጋር ተመሳሳይ አቅራቢያ ቦታ የሚወጡ ስድስት ፊደላቶችን ታ ዳል ራ ጣ ላም ኑን። እንድገም እስቲ ታ ዳል ራ ጣ ላም ኑን። እሺ ከመጀመሪያ ጀምረን ደግሞ ወደ ኋላ እንመለስ። ከአሊፍ እንመለስ። አሊፍ ሀ ሀምዛ ባ ፋ ሚም ዋው ታ ዳል ራ ጣ ላም ኑን። እንዳንሳሳት አሁን እያደረገን ያለነው ምንድነው? አሊፍ ስንል ከአሊፍ ጋር ተመሳሳይ የሚወጡትን ፊደላቶችን እንጨርሳለን። ከዛ ወደ ባ እንገባለን። ባ ስንል ደግሞ ከባ ጋር ለሱ አቅራቢያ የሚወጡ ፊደላቶችን ጨርሰን ከጨረስን በኋላ ወደ ታ እንሄዳለን። እንደዛ እያደረግን ፊደላቶችን መጨረስ ላይ ነው ያዝነው። በዛውም ቅርጻቸውን እንለያለን፣ በዛውም የሚወጡበትን እንለያለን። ጭንቅላታችን ይህን እንዳይከብደው ነው። ይሄ ቦታ ላይ በደንብ የገባን ከሆነ ፊደላቶችን መለየትም የቱ ጋር እንደሚወጣም አይከብደንም ቢኢዝኒላህ። አሁን አራተኛ ሳ። ሳስ እንዴት ነው የምናደርገው? ሳ የላይኛውና የታችኛው ያሉት የፊት ለፊት ሁለት ጥርሶች የምላሳችንን ትንሽ ጫፋን ወጣ አርግተን ትንሽ እንደመንከስ ነገር ማድረግ ሳ ሳ ሳ። ሙሉ ለሙሉ ግማሹን ማውጣት አይደለም፣ ግማሽ አይወጣም። ትንሽ ጫፋ ብቻ ምላሳችን ጫፍ ብቻ ሳ ሳ ሳ። መንከስም አይደለም፣ አይነከስም። ቀለል አርግተን ሳ ሳ ሳ ሳ። ከላይ በላይኛው ጥርስ በምላሳችን በላይ በኩል የሆነ ንፋስ ነገር እንደመውጣት ማለት ሳ ሳ ሳ። አሁን እንደዚህ ደግሞ የሚወጡ ሁለት ፊደላቶች አሉ። ከሳ ጋር ሶስት ይሆናል ማለት ሳ
ከዛ ዛል ከዳል አጠገብ ያለችው ዛል 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 ከዛ ደግሞ ከጧ አጠገብ ዟ ዛል ብለን ጨምረን ነበር የላይኛው ላይ። ይሄ ደግሞ ዟ ብቻ ዟ እና መወፈርም አለው ይወፍራልም። ዟ ዟ ሳ ዛል ዟ ሳ ዛል ዟ ሳ ዛል ዟ መርሃባ። አሁን ወደ ኋላ እንመለስ። አሊፍ ሃ ሀምዛ ባ ፋ ሚም ዋው ታ ዳል ራ ጣ ላም ኑን ቀጣይ ሳ ዛል ዟ መርሃባ። ለዛሬ እስከዚህ ድረስ ያሉትን አሁን እስካሁን ድረስ ስንት ፊደል ጠራን? አሊፍ ከአሊፍ ጋር ሁለት ፊደላቶች አሉ አንድ ላይ 3። አጠቃላይ የአረበኛ ፊደላቶች 29 ወይንም 28 ናቸው። 29 ብለን እንያዘው። ስለዚህ ከ29ኙ 3 በአሊፍ ውስጥ ጠራን። ስንት ይቀረናል? 26። ባ ስንል ደግሞ ከባ ጋር 4 አሉ። ከ29 ላይ 3 ቀንሰን ነበር 26። ከ26 ደግሞ አሁን 4 ስንቀንስ 22 ይሆናል። ከዛ ታድ ላይ ደግሞ ስንት አሉ? 6 ስንት ሆነ? 22 ላይ ደግሞ 6 ሲቀነስ 16 ነበር። ከዛ ታ ላይ 3 አሉ 16 ላይ 3 ሲቀነስ 13። ስለዚህ 13 ፊደላቶች ይቀሩናል። አላህ ካለ በቀጣይ ቪዲዮ ላይ እነዚህ 13ቱን ፊደላቶች እናያለን ማለት ቢዝኒላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።